ግን እሷን ብቻ መኖር አልችልም። አትሽ እስኪ ጥሩ ቤታችን እሺ ብለሽ ይልሃል። አንተ ግን መጀመሪያ ራስን ጭቅላት ማሳመን ሙነች ያዩ ጓደኛ እዛ ጸሎሉ ጋር በጣም ስሟን ይጠራ ነበረ። እሙ ምናምን ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? የኔ ያለው እግዚአብሔር ይመስገን። እንግዲህ ሀብትሽ ጋር እየሄድን ነው። ባለፈው የለቀኩትን ቪዲዮ አይታችሁ ከሆነ እንደዛ በጣም አሞትኛ አብዶ ነበረ። ብዙ ጊዜ ነግሬያቸዋለሁና አሁን ደውዬላቸው ከጸበል እየተመለስን ነው እና የቤት ብለውኛል። በራቸው መግቢያ ላይ ደርሻለሁ። ደርሰናል። 5 ደቂቃ 10 ደቂቃ ጠብቂ ብለውኛል። እየጠበቅኳቸው ነው፣ ይመጣሉ ማለት ነው። እስኪ የሚሆነውን አብረን እናያለን። ያለውን ነገር ሁሉንም ጠይቃቸዋለሁ። ልጆቹን እየጠበቅን ነው። ባባና ና ቤተሰብ እንግዲህ እየመጣን ነው ብለዋል። ይሄው እየመጡ ነው ማለት ነው። ትንሽ ደቂቃ እንጠብቃቸው። ባህራን በጣም እያስቸገረ ነው። በዛ ላይ ጉንፋኑ ምኑ ወይኔ ባባዬ ተው በእናትህ አትረብሽ። ካሜራማን ያዝ ምን ይበል ምንም አይመች ከልጅ ጋር ማርያም ምን እስማ በጅጄ ባንድ እጄ እንትን ብዬ ይሄው እየመጡ ነው። ተመስገን ከጸበል እየመጡ ነው። እንግዲህ እግዚአብሔር የተመሰገነ ይሁን ለዚህ ክብር ያበቃው። አቢ ደህና ነህ? ሰላም ነው? እንዴት ናችሁ? እግዚአብሔር ይመስገን። እንዴት ናችሁ? ሀብትሽ ደህና ነህ? እየተጸበለ ነው? አዎ እየተጠመቀ ነው። አይ ደስ ይላል። ይቆያችሁ እኮ መጣን እያላችሁ ከሱ ጋር ይገው በቃሽ። እና እንዴት ነው አሁን ለውጣለሁ? አዎ ደህና ነው። አሁን የተሻለ ነው። እንዴት ዋላችሁ? ሀብትሽ እንዴት ነው? ይባስኪ ልጅ ይሄው እኔም ልጅ ጋር እንትን አላልኩም ነበር። አሁን ለውጣለሁ። ደህና ነው? አዎ ደህና ነው። አሁን እየተሻለ ነው። ደህና ነው። አቢ ታክሲ አትነው ድምጻችሁን ከፍ አድርጉ። እስኪ ባለፈው የለቀኩት ቪዲዮ ብዙ ልጆች ማለት ነው የእውነት ነው ወይስ አውቀሽ ነው ደግሞ በዚህ መጣሽ ምናምን እያሉ ብዙ ነገር እየተናገሩ ነበርና እስኪ አንቺ እህቲቱ እውነቱን ንገሪያቸው። የእውነት ነው። በጣም ታሞብን ነበረ። አሁን እግዚአብሔር ይመስገን እየተጠመቀ ነው። ብዙ ቀኑ አሁን እያስጠመቅኩ ነው እየተመላለስኩ። እግዚአብሔር ይመስገን አሁን እየተሻለ ነው። ደህና ነው። ለውጥ አለው አይደል? አዎ በጣም ለውጥ አለው። እግዚአብሔር ይመስገን ደህና ነው። እውነት ነው። 15 ቀን ሆነው። አዎ 15 ቀን ሆነው። ደህና ነው። አሁን እየተጠመቀ ነው። በጣም አሪፍ ላይ ይገኛል አሁን። አዎ ደህና ነው። አሁን ወዙም ምንም አይደለም። ወዙም ተመልሷል። ደህና ነው። አሁን ደህና ነው። ሀብትሽ አይዞህ። የእውነት ግን የእውነት ነው የሚሉ አሉ። የእውነት አፍቅረህ ነው ወይስ በሌላ ኬዝ ነው? እስኪ ለተመልካች ግልጽ አድርግላቸው። እውነት አፍቅረህ ነው ወይስ እንዴት ነው? ከባድ ነው ማለት ለፍቅር እንደዚህ ራስ መጣል ይሄን ያህል በአሁኑ ጊዜ አብ እስኪ ልጠይቅህ አንተን እንደዚህ አሁን የሚያፈቅር ወንድ አለ? ከባድ ነው። ያው ከልብ አፍቃሪ ሲሆን ደግሞ እንዳትሽ አይደለ? ማርያምን ከባድ ነው። እንግዲህ እኔ ከካሜራ ጀርባ ሆኜ ነው የማወራችሁ እና እንግዲህ ይሄን ይመስል እና ልጅቷን ማወቅ እንችላለን አሁን ሀብትሽ ወይስ እንዴት ነው? አይ ስለሽ መተውቆ አይቀርም በነገራችን ላይ ግን አሁን ላይ አይሆንም። ምን ችግር አለው? ድምጽህን ከፍ አድርግ እስኪ ለተመልካች እንትን እንድልላቸው ድምጻችሁን ከፍ አድርጉና። አይ ስለማይሆን ነው ስለሽ ማለት እንደዚህ ራስህን እስክትጥል ድረስ ኧረ ከባድ እኮ ነው። አንተ ግን ለፍቅር እንደዚህ ትሆናለህ እንዴ? ያው ስለት ነው ምንድነው ካላደም ብቻ ልጅቱን በቃ ከዛ በኋላ በቃ ያልሆነ ነገር እሷ ማጣት ደግሞ አልፈልግም። በምን ይጣላችሁ? እሱ ማወቅ ይቻላል? አይ ስለዚህ ያው ዝም ብሎ ነው ባረብም ባረብም በቃ ግልጽ ነገር ስነግራችሁ ማለት ነው። ለዛ እና ጸበል ላይ ትዳላል ማለፈለፈ። አይ ጸበል ላይ ማለት በጣም አስቸግሮ ነበረ። ያው እግዚአብሔር ይመስገን ያው መስቀል በመስቀል ነው ተያዘ። እግዚአብሔር ይመስገን ደህና ነው። አሁን ግን በጣም ከባድ ነበረ ያሳለፍነው። በጣም ይከብድ ነበር እውነት በጣም ከባድ ነበር። ግን እግዚአብሔር ይመስገን አሁን ያው መፈተን ያለ ነውና እዚህ ላይ ደርሰናል። እግዚአብሔር ይመስገን። እግዚአብሔርን በጣም ነው የምናመሰግነው እውነት። በጣም ከባድ ነበር እና ብዙ ነገር አሳልፈናል። ገባሽ? በጣም ብዙ ነገር ያሳልፍነው በዚህ ምክንያት
ያው ፍቅር እንደዚህ ከሆነ ቢቀር ነው የሚሻል ብዬ ነው የማምነው። እውነት ፍቅር እንደዚህ ከሆነ በጣም ከባድ ነው። ጃኒ ራሱ አልገባኝም በግልጽ ማን እንደሆነች በግልጽ አልገባኝም። እና እባክሽ ተረጁ ነው የምለው። እኔም እንግዲህ ልጅቷን አላቃትም በእርግጥ ግን ተረጁ ነው የምለው። ብትረዳው ደስ ይለኛል። እና በጣም አሁን አሪፍ ላይ ነው ያለው። ማናታችሽ እኔ ያውቃታለሁ። ታውቂያታለሽ? ኧረ የት ሰፈር ናት? አይ መናገር አልፈልግም ግን ልጅቱን ታውቂያታለሽ? ያውቃታለሁ። እና ማቅረብ እንችላለን ልጅቷን? ይቻላል። እንደዛ ከሆነ ቀላል ነው። እንደዛ ራስህን እስክትጥል ድረስ እስኪ አቢስ ምን ትላለህ? እንግዲህ አይተዋን ባለፈው የለቀቅነውን ቪዲዮ እንደውም አትልቀቂ እያሉኝ ነበር። ሰው ይማርበታል ብዬ ነው ያለቀኩት። እና ምን ትላለህ አንተስ? ያው ከሱ ተማሩ። በልኩ አፍቅር። እውነተኛ ፍቅር እኮ ደግሞ ከባድ ነው እንደዛ መሆን። አይ አሁን እዚህ ጋር ልጅቷን ያፈቀራት ልጅ ነፃናት ወይስ አይደለም የሚለው ላይ ነው። ምንም ከሌላት እሺ አይታወቅም፣ ልትረዳ ትችላለህ። ይኖራትም አይኖራትም አይታወቅም። የሷ ፍላጎት ደግሞ አይታወቅም። እና ብቻ ከባድ ነው። እንግዲህ እግዚአብሔር ይርዳህ። እስኪ የምናውቃት ከሆነ ችግር የለውም ለማናገር እንሞክራለን። እሺ እና ችግር የለውም። አይዞህ በርታ በል። እና ልጅቷን ንገረን። የምር ከነገርከን ችግር የለውም። ልጅቱን ታውቂያታለሽ አንቺ? ማናት እኮ በግልጽ ንገረኛ። እንደዚህ ራስህን እስክትጥል መሆን የለብህማ። ራስህን መጣል የለብህም። እሺ ልጅቷ ስልሽ ታውቂያታለሽ? እሙ የሳሚ ሚስት እንዳትሆን ብቻ። ከባሏ ጋር ተጣልታ ነበረ። እሺ አሁን ላይ ደግሞ ታርቀዋል መሰለኝ። ዛሬ ተረዳችኝ አይደል? ባለትዳር ሰው ጭራሽ አፈቀርክ የነበረው? ባለትዳር ነበረች። ከዛ እንደተለያዩ እኔ ጋር ያወቅኳት ማለት ነው። ከዛ ባሏ ጋር ደግሞ ብለው ታርቃለች። ከዛ ሲነግራት እንዴት ግን እንደዛ ሊሆን ይችላል? ያው ፍቅር ውር ነበር እና ባለትዳር እንደሆነች ያው ከዛ በፊት ብትጣላስ እንኳን አንተ አውቃለሁ፣ ማወቁን አውቃለሁ። ግን ተለያይታ ነበረ ከሱ ጋር። አሁን ላይ ደግሞ ታርቃለች ነው። ከባድ ነው። ግን በቃ አንድ ጊዜ አገኘቻት በወራት ምናምን ደስ ይለኛል ነገር። እሷ ግን ለማውራት ለማግኘት ነው ለዚህ ፈቃደኛ አይደለች። ይሄ ጫን ያለ እግዚአብሔር ይመስገን። ከባድ ነው። ትጂ የጭራሽ ባለ ትዳሯን እኮ ነው አፈቀርኩ እያለ ያለው ትዳር ያላትን ኧረ ከባድ ነው። እንዴ አቢ ምን ትላለህ? አሁን ምንድነው የምንላት? እሺ አሁን ብታናግራት ይተውሃል? የአይን ፍቅር ነው ወይስ እውነተኛ ፍቅር የያዘ? አይን ፍቅር ደግሞ አመት ያስቃል። እና ትዳር አላት እኮ ይቺ ልጅ። ከባድ እኮ እሱ ትዳር ነው። በተጣላ ራሱ እኮ ሴትዮ ባለ ትዳር ናት። በጋይ እንኳን አልተፈታችም። ብዙ ነገሮች እኮ አሉ። እሱማ አውቃለሁ። ግን በቃ ዝም ያው ፍቅርኳት በቃ እንዳይዋት ወደድኳት። ምን ጊዜ ሆናችሁ አንተ እና እሷ? ትንሽ ቆይተናል። እሷ ሴት ተጣልታም ትንሽ ቆይታለች እሷ ከባሏ ጋር እና ከዛ ሁሉ ነው የታረቁት እኮ። አንተ እንደምትወዳት ነገር ነው እሷ? ያው ስልክ እንደዚህ ቁጭ አድርጌ ምናምን አልነገርኳት። በስልክ ምናምን አወራኋት። ልታወራኝ ፈቃደኛ አለች። አግኝቼ ማውራት ነው እፈልጋለሁ። እሱ ያው ይሄ ነገር እኮ ከባድ ነው። እሷ ብታወራት ራሱ አሁን እንደምትወዳት ብትነግራት ራሱ ግን የእሷ ባለትዳር ስለሆነች ምላሿ ራሱ ለአንተ ከባድ ነው። እንደዛ ስለሆነ አሁን ራስን ማጥናት ነው በደንብ ገባህ? ማፍቀር ይቻላል። ባንቺ አይደለም የተጀመረው። ለአንተ ያለውን ደግሞ እግዚአብሔር ያዘጋጅልሃል። አንተ ነው እንደ አንድ ሰው እንደዚህ መሆን አለበት እንዴ? ልጅ ነው ገና ስንት ነገር ይጠብቃል። ስለዚህ
እናንተ ያለውን እግዚአብሔር ያዘጋጅ። እሺ ራስህን ይሁን በቃ። ምክንያቱም ምንም የሚጠቅም ነገር አይደለም። የሰው ነው በቃ። የራስህን ግን ይዘጋጅልሃል። ከፈጣሪ ነው የሚሰጠው ደግሞ ይሄ። አይዞህ ልጅ አይዞህ ያለ ነው ለበጎ ነው። ከባድ ነው ያው ከባድ ነው ስልሽ አሁን ላይ ስልሽ ዜድ አንቺ ታውቂያታለሽ ልጅ ቤት እንደምትኖርም አድራሻውንም ምናምን አንቺ ታውቂያለሽ። አንቺ ብትተባበሪኝ ደስ ይለኛል። እኔ ስደውልላት ስልክ እያነሳችልኝ አይደለም። በጣም ረጅም ሰዓት የደወልኩላት ነበር በተለያየ ስልክ አታነሳም። ያው እኔ መሆኔን አውቃ ማለት ነው። እና አዩ ጓደኛዋ አለች አይደል? እሷን ታውቂያታለሽ ዜድ? በእሷ ደውለሽ እንደዚህ አውርተሻት ምናምን ለመጨረሻ አንዴ አግኝቻት በቃ አልፈልግም ብላኝ ግልጹን ነገር ከሷ መስማት ስለምፈልግ ነው በአካል አግኝቻት ማለት ነው። እና ከቻልሽ እሱ የምትተባበሪኝ ደስ ይለኛል። ስለሽ አዩ ጓደኛዋ ስላለች እሷ ጋር ደውለሽ እንድታመጣት ብታደርጊ ደስ ይለኛል። ግልጹን ነገር ነግራኝ ከዛ በኋላ በቃ ችግር የለውም እና እሱን ተባበሪ ከቻልሽ ማለት ነው። ምን ትላላችሁ? ትይ ከባድ እኮ ነው ይሄ ነገር ግን እጅግ በጣም ከባድ ነው። እስኪ እሺ ካለች ሞክራለሁ። እንግዲህ አዩ መቼም ይሄን ቪዲዮ አይተሽ ትረጅናለሽ ብዬ ተስፋ አደርጋለሁ። እና በባለፈው በሰራኋቸው ፕራንክ ራሱ ብዙ ሰዎች እኔን እየተሳደበ ነበር። አሁንም ሌላ ነገር ሊሉ ይችላሉ። ግን በአንተ የመጣ አይደለም ስድብ ሌላ ነገር የሚበሉ እሺ እኔ ሞክራለሁ፣ ችግር የለውም። እና አቢስ ምን ትላለህ? እንሞክርለት እንደዚህ አይነት ታናግረው እስቲ ያው በንግግር የሚፈታ አይነት ከሆነ ብታናግረው መልካም ነው። እንደዚህ ራሱን ከሚያጣ እሺ እንሞክራለን። እስኪ በቃ ቻው ባላችሁ እስኪ እንዝጋው ቪዲዮ። እሺ እንግዲህ ቀጣይ ቪዲዮ ላይ እንገናኛለን። ወደ ራሱ ተመልሶ አሁንም ደህና ነው፣ ግን ይበልጥ ደግሞ እንደ በፊቱ እንዲመለስ እንፈልጋለን። ቻው ባላችሁ። አይዞህ ቻው። ሰላም ነው። ቻው። ሰላም ነው። ለሚቀጥለው እንገናኛለን።